አብዛኛዎቹ ሰዎች ዩቱብን እንደ መዝናኛ ብቻ ያዩታል። በተቃራኒው ደግሞ ጥቂቶቹ ዩቱብን እንደ ትልቅ የገቢ ምንጭ እና የዲጂታል ኤምፓየር መገንቢያ ይጠቀሙታል። አብዛኞቻችን ኢትዮጵያ ውስጥ ደግሞ ይህን ሁኔታ አላወቅነውም፣ ገና አልደረስንበትም እና ዛሬ በዚህ ቪዲዮ ስለ ዩቱብ አንዳንድ ነገሮችን የምንመለከት ይሆናል። ቪዲዮውን እስከ መጨረሻ ማየት እንዳይረሳ። ላይክ፣ ሼር፣ ሰብስክራይብ እና የተለያዩ አዳዲስ ቪዲዮዎችን ስለቅ እንዲደርሳችሁ የደወል ምልክቷን መጫን እንዳይረሳ። ዩቱብ ለምን ይከፍላል? ምክንያቱ ደግሞ በጣም ቀላል ነው። ቢኮዝ ዩቱብ የዓለማችን ትልቁ የማስታወቂያ መድረክ ነው። ትላልቅ ኩባንያዎች ምርቶቻቸውን ለማስተዋወቅ በቢሊዮን የሚቆጠር ዶላር ለዩቱብ ይከፍሉታል። ዩቱብ ደግሞ ይህንን ገንዘብ ለእኛ ለይዘት ፈጣሪዎች ያከፋፍልልናል ማለት ነው። ቪዲዮ ይህን በለቀቅ ቁጥር በቪዲዮ ላይ ማስታወቂያ ይታያል። ተመልካቾች ያንን ማስታወቂያ ባዩ ቁጥር አንተ ለራሴ የገቢ ምንጭ ትፈጥራለህ ማለት ነው። እና በአጭሩ ምን ለማለት ፈልጌ መሰላችሁ? ዩቱብ ላይ ቪዲዮዎችን ፖስት በማድረግ ገንዘብ መስራት ትችላላችሁ። እና ደግሞ ለዚህ አብዛኛው ሰዎች አንድ ጥያቄ አላቸው። ኮምፒውተር ወይም ፒሲ ያስፈልገናል ወይ የሚለው ነው። እውነቱን ለመናገር ኮምፒውተር ወይም ፒሲ አያስፈልገንም። ስልኮቻችንን ብቻ በመጠቀም ይህንን መስራት እንችላለን። እነ ካፕካት፣ እነ ካይና ማስተር፣ ካንቫ የመሳሰሉት ስልኮቻችን ላይ አፕሊኬሽኖችን በመጫን ኤዲት እያደረግን መስራት እንችላለን። እስቲ ደግሞ አሁን ሁለቱን የቪዲዮ አይነቶችን እንያ። አንደኛው ፌስለስ ቪዲዮ ሲሆን አንደኛው ደግሞ በፌስ የምትሰሩት ቪዲዮ ነው። እስቲ ሁለቱንም ለማየት እንሞክር። ፌስለስ ቪዲዮ ማለት ምን ማለት ነው? ፌስለስ ቪዲዮ ማለት ላይክ እንደዚህኛው ቪዲዮ ፊታችሁን ሳታሳዩ ድምጻችሁን ብቻ አውዲዮአችሁን ብቻ በማስገባት ቪዲዮዎችን ኤዲት እያደረጋችሁ ፖስት የምታደርጉበት ነው። እንደዚህ አይነት ቪዲዮዎች አሁን ላይ ብዙ ቪወሮችና ተቀባይነትም እያገኙ ነው። ሁለተኛው የቪዲዮ አይነት ደግሞ በፌስ የምትሰሩት ቪዲዮ ነው። ይህኛው ማለት ደግሞ በካሜራ ወይም ደግሞ በስልካችሁ ካሜራ እራሳችሁን እየቀረጻችሁ የምትሰሩት የቪዲዮ አይነት ነው። እና ይህኛው የቪዲዮ አይነት ብዙ ቪወርና ብዙ ፔይመንት ያለበት ቪዲዮ ነው። እና ሁለቱንም እንደፈለጋችሁ አድርጋችሁ በምርጫችሁ መሰረት መስራት ትችላላችሁ። ይህን ያህል ስለ ዩቱብ ካልኳችሁ ይበቃችኋል። እና በቀጣይ ቪዲዮ ስለ ዩቱብ አከፋፈትና እንዴት ኤዲት እያደረጋችሁ ፖስት እንደምታደርጉ ቪዲዮ የምሰራላችሁ ይሆናል። እና በቀጣይ ቪዲዮ እንዲሰራላችሁ ሌላ የምትፈልጉት ቪዲዮ አይነት ካለ ኮሜንት ላይ ጻፉልኝ።